የምፈልገው ጃዋር መሐመድ አጃዩ አሁን ነው ነፍጠኛን መቃ ጃዋር መሐመድ ቁበይሳ ወጂ ሐልት ይኩ ጅርሜ ባሲሩ እንደወርደቶ ተፈያ መሐመድ ዱቢና መተኸና ነው ዲቲ ወስሙ ብሎ ዋሂድ ወርካ ጃዋር መሐመድ ሜዳ ገፈዳ ጃዋር ማለከተ መሐመድ ከተ ዋሁን ደብቱ ጅራን አንገሩማ ከደገ ፈዳሜ ዋሂድ ከተ ጅራ ዋይ ናይሮቢ ቲስ ዋይ ሩቶ ኦሮሞ ራይ ነው ቻጅራን ጃዋር መሐመድ እስከ 669 ጃዋር ረነው መሐመድ ሳድስ ነው እጅ ምልክት ሰጥ እጅ ሲሆን እንደ ሲያጣምር ለኔ ምልክት ሰጠኝ ማለት ነው እማነበው ነገር አለ እነዛ ልጆች በሱ የሚከተሉት የሚያድነቁት ሰዎች አሉ ጃዋር መሐመድን በሚያስተምረው ትምህርት በራሱ ዓለም ስለመጣ ማለት ነው ከኔ ጋር በሐሳብ ብዙ ማምነግባባበት ነገር ስላለ በታሪክ ዙሪያ በተለያየ ነገር ከወንድሜ ጃዋር ጋር በጣም ነው የምወደው አከብረዋለሁ ሐሳቡ እኔም የራሴ ሐሳብ አለኝ እሱም የራሱን ሐሳብ አለው በሐሳብ ምንፈሳፈስበት ቀን ቅርብ ነው ከሱ ጋር ማለት ነው ሰዎች ያምላክ ፍጡር ስለሆኑ እኔም ያምላክ ፍጡር ስለሆኑ ማንኛውም ሰው በእግዚአብሔር ፍጡር የተፈጠረ ስለሆነ ፖለቲከኞች እርስ በርሳችሁ ተራርቃችሁ በኢንተርኔት በተለያየ ነገር ትሰዳደባላችሁ የተለያየ ነገር እርስ በርስ እንትን እኔ አሁን እግዚአብሔር ያዘጋጀኝ ጃዋርን እወድሃለሁ የሆነ ቀን ፕሮግራም ይያዝልናል ካንተ ጋር መነጋገር ፈልጋለሁ አዋራሃለሁ ለምን እግዚአብሔር ፍጡር ነህ እኔም እግዚአብሔር ፍጡር ነኝ ስለዚህ እናዋር በሐሳብ ደስ ይለኛል ሐሳብን አልከለክልም ሐሳብን እኔ ውስጥ ያለ ሐሳብ አለ እኔና ያንተ ሐሳብ ቁጭ ብለን እንፈሳፈስና በሐሳብ ታሸንፈኛለህ ወይ አሸንፋለሁ ሐሳቡ የበላይ ይሆናል ማለት ነው እንጂ ጃዋር እንደዚህ ነው ብዬ አልሳደም እዚህ ጋር ቁጥር ኮድ ሰጥቶኛል ማለት ነው ስለዚህ መጠንቀቅ ያለብህ ነገር ይሄ ቁጥር ሲመጣ ይሄ ነገር 66 መጥቷል ማለት ነው ይሄ ነገር ለመጥፎ ነገር ሳጥናኤል እንዳይጠቀም ከጀርባ ማለት ሰዎችን በምንናገረው ቃል ብዙ ሰዎች ችግር ይፈጥራሉ በአሉታዊና በአወንታዊ መንገድ ሰዎች ጋር ስለሚደርስ መጠንቀቅ ስላለብን አንተም የሆነ የምነግርህ ነገር ሲአይ የሚሰራው ስራ ከጀርባ ስላለ ይሄ ነገር ምልክት ስለሰጠኝ ላንተም የምነግርህ ነገር አለ ስለዚህ ለዚህ ይሄ ቁጥር ስለመጣ በቁጥሩ መሰረት ሲአይ የሚሰራው ስራ ከጀርባ ስላለ የዛ ነገር የመጥፎ ነገሩን ሐሳብ ወደ አንተ እንዳይመጣ እኔ አሁን ለምሳሌ ሳጥናኤል ሊጠቀምብኝ ይችላል እግዚአብሔርም ሊጠቀምብኝ ፍሪውል ነፃ ፍቃድ አለኝ ሰዎችንም ማጋደል እችላለሁ በማህበራዊ ሚዲያ የተለያየ ትርክት በመፍጠር ማለት ነው ሰዎችን በማጣላት ሰዎችን ካጣለው ደም ከፈሰሰ እግዚአብሔር ያዝንብኛል ይቀጣኛል የአምላክ ፍጡር ንብረትን ካወደምኩ ሰው ይጠይቀኛል እናትና አባቶቻችን ያስረከቡን ሀገር ካበላሸው እጠየቃለሁ እግዚአብሔርን ፈራለሁ ያደኩበት ማህበረሰብ በኢትዮጵያ ኦርቶዶክስ ቤተክርስቲያን በጨዋ ስርዓት አድጌያለሁ በሙስሊም ቤተ እምነት በጨዋ ስርዓት አድጌያለሁ አካባቢ ያሉ ሙስሊሞች መልካም ነገር እያሳዩኝ ያስተማሩኝ ብዙ ፕሮቴስታንቶች በፕሮቴስታንት ቤተ እምነት ስርዓት ነው ያደግኩት እነዚህ ሁሉ ፈሪሃ እግዚአብሔርን ፈሪሃ አምላክን እያሳዩኝ ያሳደጉኝ ስለዚህ ንብረት ማውደም የተለያየ ነገር ሊከሰስ ስለሚችል ላንተ ምሰጥ ልዩ ማስረጃና መረጃ ስላለ አንተም ተጠብቀኛለህ መስመሬ ማለት ነው ለምሳሌ ከጀርመን የተነሳው ጀርመን ውስጥ በርሊን ኮንፈረንስ ይሄንንም በበርሊን ኮንፈረንስ የተደረገው ነገር ታውቃላችሁ ሁሉም ሰርች ያደረገ ጋር አላቋርጠህና ከጃዋር መሐመድ ጋር በተገናኘ አንድ መልእክት ምነግርሃለ ብለሃልና ጃዋርም እንዲጠነቀቅ እየነገርከው ነው ያለውና ምናልባት ከምንድን ነው የሚጠነቀቀው ሲያይንም ምናልባት በመሃል ስላነሳ ይሄ ነገር ግልጽ ማድረግ የምትችል ከሆነ እሺ በጣም ልገጽ አደርጋለሁ ምንድነው ብዙ ነገሮችን ሲአይ ነው በኢትዮጵያ ፖለቲካ ከጀርባ የሚሰራው ሲአይ ነው የሚዘውረው ማለት ኢትዮጵያን ፖለቲካ ማለት ነው ስለዚህ ይሄን ማቀበት ጥበብ አለኝ ዝም ብሎ በማስረጃ በተለያየ ነገር በእንትንሳ በማስረጃ የሆነው ምንድነው በቁጥርና በፊደል ሁሉ ነገር አውቀዋለሁ የሚደረገው ነገር በማንበብም በተለያየ ነገር አሁን እኔ እዚህ ጋር ስመጣ የፖለቲካ ተንታኝ ሆኜ አይደለም የምመጣው የተለየ ጥበብ ስለሰጠኝ ነው በስማቸው ላይ ለክፉ ነገር ልክ እንደዚህ ቀደም አዳም ወሻብት ስሙን ፈልጎት ለክፉ ነገር ኢሉሚናቶች ልክ እንደዚህ እንዳደረጉት ማለት ነው የሰይጣን ሐሳብ ገዢ ሐሳብ በሱ አማካኝነት ብዙ ሰው ክሪስ ኤንጅል ጄምስ ብሩስ መጥቶ ቁጭ ብሎ ፊደሎችን አጥንቶ የኢትዮጵያን ፊደሎች የተለያየ ነገር ሁሉ መረጃዎችን ሰርቆ እንደሄደ ማለት ነው እና እቺ ቃል ኪዳን ሀገር ስለሆነች ኢትዮጵያ ማለት ነው በሙስሊም ጃዋር መሐመድ በሙስሊምም ነብዩ መሐመድ ምን ብለዋል ዶንት ተች ኢትዮጵያ እንዳትነኩ ብለዋል ለሙስሊሞች ሙስሊሞች ለመላው ዓለም ላይ ላሉ ማለት ነው መነካት የለባትም እና ምንድነው አሁን ማስጠነቀው ምንድነው እያንዳንዱ ሰው ከጀርባው ላይ ተከታዮች አሉት እነዛ ተከታዮች ልጆችን
አሁን ጃዋርን እኔ ከጃዋር ጋር ተነጋገርኩና ከጃዋር ጋር ከተስማማንና በብዙ ነገር ከተግባባን የጃዋርን ጭንቅላቱ ሐሳቡን ከቀየርኩት በሱ ስር በጣም ብዙ ሰዎችን ቀየርኩ ማለት ነው። ገብቷል? ለምሳሌ ባለፉት 27 ዓመት የኢትዮጵያን ፊደል የኦሮሞ ወጣቶች ማለት ነው የኢትዮጵያ ፊደልን እንዳይማሩ እንዳያውቁ ማለት ነው ተደርገዋል። አሁን ደግሞ እዚህ ጋር በፊደል በቁጥር በተለያየ ነገር አሳያችሁ ብዙ ማስረጃ አሁንም ገና አሳያችኋለሁ። አየ የኦሮሞ ወጣቶች ባለፉት 27 ዓመት የተወለዱ ልጆች በሙሉ ይሄ አማራ ፊደል ነው ይሄ ኦርቶዶክስ ፊደል ነው እየተባለ ብዙ ምስጢራት የያዘውን ፊደል እንዳያነቡ በጥላቻ ተደረጉ ማለት ነው። ስለዚህ ይሄን ነገር በጃዋርን ካሳመንኩት ይሄን ያህል ፓወር ፊደሉ ቁጥሩ እንደዚህ ከሆነማ ሁላችን መማር አለብን። ኦሮሞኛ እንማራለን፣ አማርኛ እንማራለን፣ ትግረኛ እንማራለን፣ ሶማሌ እንማራለን። ቋንቋ መግባቢያ ነው፣ ይጠቅመናል። የማንንም ቋንቋ አይጎዳንም። ጥቅም ስላለ ሁላችን ተከባብረን ቋንቋችን ማበልጸግ ማዳበር ማሳደግ እንችላለን። ይሄ መጀመሪያው ነው ይሰማል መጋላም ፊኔ ሀለት ሌላው ዋሞቱማን ፒፒ ማንተና ሰዋጅሮጂን የመጀመሪያው ማስተር ፕላን ሲጠና በደርግ ጊዜ ነው ብያችኋለሁ። ለ2 ዓመት ስራ ቆሞ ሰርቪስ ቆሞ ሁሉ ነገር ቆሞ ነው የተጠናው። በዛን ወቅት አዲስ አበባ የነበራት ስፋት 21000 ሄክታር ነበር የነበራት። 21000 ሄክታር በደንብ እንድትይዙልኝ ፈልጋለሁ። ማስተር ፕላኑ ሲጠና ግን የአዲስ አበባ 21000 ሄክታር ተቀይሮ 54000 ሄክታር ተደረገ። አዲስ አበባ በስንት እጥፍ አደገች? ሞር ዛን ደብል። ከየት መጣ ያ መሬት? ያ መሬት የመጣው ከኮተቤ፣ ከአቃቂ፣ ከጅማ መንገድ፣ ከቃራቆሬ የሚባሉ የቀድሞ አዲስ አበባ ውስጥ የሌሉ የኦሮሚያ ክልሎች ናቸው። ስለዚህ እንዳልኳችሁ እስከ 94 ዓመተ ምህረት ድረስ አሁን የጠቀስኩላችሁ ኮተቤ፣ አቃቂ፣ ጅማ፣ ካራቆሬ የምንላቸው አድሚኒስትሬሽናቸውን ከአዲስ አበባ ውጪ ነበር የነበረው። then what ጥናቱ ሲሰራ ከ21000 ሄክታር ወደ 54000 ሄክታር አደገች። ለተወሰነ ጊዜ ሁለት አይነት አስተዳደር ተፈጠረ። ምን ተፈጠረ? ሁለት ነገሮች በመሰረታዊ መልኩ ተፈጠሩ። በወቅቱ በ1994 ዓመተ ምህረቱን ያዛባዋችሁ አይደለም አይደል? አሪው ይዝሚ ከኔ ጋር ናችሁ? ኦኬ ሶ ሁለት ነገሮች ተፈጠሩ። አንደኛው ፓወር ኮንፍሊክት መጣ። ምክንያቱም አቃቂ፣ ኮተቤ፣ ቅድም የጠቀስኳችሁ ካራቆሬ የሚተዳደሩት በሌላ አድሚኒስትሬሽን ነው። አዲስ አበባ ደግሞ የራሷ አድሚኒስትሬሽን ሲቲ እንትን አላት። በሁለቱ መካከል የፓወር ኮንፍሊክት እና የአድሚኒስትሬሽን ችግር ተነሳ። ወደ አሁኑን እየገለበጣችሁልኝ እንድትሄዱ ስለምፈልግ ነው። then what ምን ተወሰነ? የተወሰነ ውሳኔ ኮተቤ፣ ካራቆሬ፣ አቃቂ የአዲስ አበባ በየመሃሉ እንደ መሃል ላይ የሀብታሙም ኤርሚያስም አንድ ላይ ተደምረው ብላችሁ አስቡት። እንግዲህ ኢየሩስ አንድ ጥያቄ ጠይቃለች። እንደው ግን የኬንያ ሕዝብ ዝም ነው የሚለው ኦሮሞማው በዚህ ደረጃ ሲሰለቅጠውና ሲውጠው የሚል ጥያቄ አንስታለች ብለን እናስብ። ከዛ ሀብታሙ እንደዚህ ይቀጥላል። ኢየሩስ እግዚአብሔር ያሳይሽ፣ ሰልቃጩ ኦሮሞማ ተስፋፍቶ ይሄው ኬንያ ናይሮቢ ሰተት ብሎ ገብቷል። የናይሮቢ ሕዝብ ተደግሞበታል። የቤተ መንግሥቱ ጠንቋዎች በመተት አስረውታል። በየቀኑ የሚደለቀው ድቤ የሚጨሰው ከርቤ ለዚሁ ነው። ኡሁሩ ኬንያታ አንድ ቀን ግንባሩ ላይ የኦሮሞማ ጥምጣም ጠምጥሞ አይተነዋል? የኬንያ ሕዝብ ይህንን ጥያቄ ለራሱ ነጋ ሰው አልገባው። አይን አፍጥጦ የመጣ የናይሮቢ ሕዝብ አልተረዳም። ኦሪን ቦጋ ጉባክተኒ ኦሪን ቦጋ ይራፌ ኢጆሌን ጉፍቱ ሲቀጥል ግን ሚሚ ኳንዛ መረጃ የለኝም ቢል
የማይሆን ነገር መረጃውማ ይኸው አደባባይ እያሰጣ ነው። የኬንያ ቤተ መንግስት ግልጽ በሆነ ኦሮሞማ ተወርሷል። ናይሮቢ ልትሰለቀጥ ነው። እኛ ተናግረናል። ወዳጆች እንግዲህ ይህንን ያለው ሀብታሙ ነው ብላችሁ አስቡት እንዴት